አይ ሊዱ፣ ያንቺና የሷ ቦታ እኮ በጣም የተለያየ ነው። ቢሆንም ለአደይ ብለህ ብዙ ቀን ተናግረኸኛል። ሊዱ፣ አንቺ እኮ ለአደይ ጥሩ አመለካከት ስላልነበረሽ እንጂ አንቺ ትክክል ሆነሽ እኮ እኔ ለአደይ አልከራከርላትም። አጉል ሀቀኛ እያጫወተ ነው። እንደዛ እኮ አይደለም ሊዱ። እዚህ ቤት ሁሉም ተባብረውብኛል። ባርኮትም ፍቅርም ተባብረውብኛል። እዚህ ቤት ውስጥ ያለሽን ብቸኛ አማራጭ አንቺ ነሽ። ልታግዥኝ ይገባል። በምን ጉዳይ ነው ከጎንህ የምቆመው? በአደይ ጉዳይ ነው። አደይ የኔ እንድትሆን እንድታግዥኝ እፈልጋለሁ። መቼም አላረገውም። እሺ ከፈለክ ሌላ ሴት ስትፈልግ አግዝሃለሁ እንጂ ከአደይ ጋር መቼም አላረገውም። ለምንድን ነው የማታደርጊው? ቆይ ከአደይ ጋር የግል ጸብ አላችሁ? ምንም ጸብ የለንም ዴቭ። ግን አደይ እኮ ሰራተኛችን ናት። ለአንተ አትገባህም። ስንት ሴት በሞላበት ሀገር። ቆይ ምን አስነክታ ነው አደይ? ምንም አላስነካችኝም ሊዱ። አደይም በጣም ነው ማፈቅራት። ኧረ ወንድሜ ሰው እንዳይሰማ ትንሽ እንኳን እፈር። ለምንድን ነው ማፍረው? አደይ ለእኔ ልዩ ሴት ናት። እሷ ግን ለእሷ ያለኝን ፍቅር አልገባትም። ማን ስለሆነች ነው የማይገባት? አደይ ስለሆነች። እሷ እንዳንቺም እንደ ፍቅርም አይደለችም። በላባ ጥራ ግራ ቤተሰቦቿ የምታስተዳድር ጀግና ሴት ነው ያፈቀርኩት። መቼም በአደይ አላፍርም። እሺ ይህን ያህል ስለ አደይ? አዎ ምን አነሰብሽ አይደል? ይሁንማ የጋረደህ ነገር ምናልባት ሀብትን በሀብት ላይ ሊጨምር ይችላል፣ ግን አንተን ራሱ ይዞ ነው የሚጠፋው። አሁን ለሊ ልክ ናት። ሌላው ያንተ ውሳኔ ነው። እንደዚህ እያላችሁ ግምል ይመስላችኋል? አደይ እንዳለችው ብሩን ለበጎ አድራጎት አስገባለሁ። ከዛ በኋላ የሚሆነው ማየት ነው። ቢበዛ ከዜሮ መጀመር ነው። አንተ ቤቴ ውስጥ ምን እየሰራ ነው? ኦ አቶ ይላ ማለት አንተ ነህ? ለሊ፣ ይሄ ልጅ ቤቴ ምን እየሰራ ነው? እንትን ነው። ምን? እኔ ሊያወራኝ መጥቶ ነው። ስለዚህ አንቺ ነሽ የልጅ ወደ ቤት ያመጣሽው? ምን ቤቴ ትላለህ? ቤት ብርቅ ነው እንዴ? ናኦል አታዩም እንዴ? አስሬ ቤቴ የመጣችሁ የሚለው ቤት ብርቅ ነው። በቃ ተነሳኝ ነው። አዎ ይዘሽው ብትወጪ ይሻላል። በቃ እንሂድ። ሚስት በጣም ጥሩ እንግዳ ተቀባይ ነች። አንተ ግን እንደዚህ አልጠበቅኩም። በጣም አስገርመኛል። አንተ ልጅ ምሰማ ከሆነ ስማ፣ አይ አልሰማ የምትል ከሆነ ግን እየጎተትኩ ማውጣት እኔ ነኝ። ማንም ሰው ያለ ፈቃድ ቤቴ መግባትን መቀመጥም አይችልም። ገባ? አሁን ውጡ። ኤላ ተረጋጋ እንጂ። ለሊ፣ ከዚህ ልጅ ጋር መቼም ላይሽ አልፈልግም። ዴቭ የሚወደውና የሚጠላውን ጠንካራና ደካማ ጎኑን ንገሪኝ። እንዴት ናችሁ? እኔ ስለ ዴቭ በምን አውቃለሁ? ይኸው ራሱ መጣልሽ፣ ጠይቂው። ምንድን ነው የምትጠይቅኝ? ያንተን ደካማና ጠንካራ ጎን ነው። ምን? ይሄ ደግሞ ማለት ነው? ፍቅር የምትናገረው ልክ ነው ቤዛ? አይደለም ዴቭ፣ አንቺ አምሻ እንዴ? ራስሽ አይደለሽ እንዴ ፍቅሬ ሊገባው አልቻለም ምን ማድረግ አለብኝ ብለሽ የጠይቅሽኝ? ቤዛ፣ ቆይ ምን እያወራችሁ ነው ያላችሁት? አዎ ዴቭ ራሷ ናት። ዴቭ እንዴት አማጣምዶ ብላ ስጠይቀኝ እኔ ስለ ዴቭ ጸባይ አላውቅም ስላት ከአንተ የማምለጫ ያመጣችሁ ዘዴ ነው። አንቺ ቀባጣሪ፣ ምን አባሽ ነው የምትቀባጥሪው? እኔ መቼ ነው እንደዛ ያልኩት? ያምሻል። ጤነኛ አይደለሽ? እኔማ ጤነኛ ነኝ። እራስሽ እኮ ነሽ የነካካሽኝ። ቆይ ምን ለማድረግ እየሞከርሽ ነው? እኔ አንቺ ልጠይቅሽ እንጂ ስለ ዴቭ ማጣራት የፈለግሽው ለምንድን ነው? በቃ እሺ ይበቃል። ዴቭ እራሷ እኮ ናት። ምንም መስማት አልፈልግም። ምንም ነገር አትንገሪ። ቆይ እናንተ ግን ወንድሜ ምን አድርግ ነው የምትሉት? ስንት ቦታ ይከፋፈልላችሁ ለእናንተ ሲል። አይንሽን ከወንድሜ ላይ አንሺ። አዳሜ ስም ወሬሽ አታሪ። በጥፊ ነበር ማለት አደይ፣ እኔም እኮ ፍቅረኛ ኖሮኝ ያውቃል፣ ግን እንደሱ አካብጄ አላውቅም። ኤላን አትፍረድበት። በጣም ስለሚወዳት እኮ ነው። እና ያንተ ውሸት ፍቅር ነበር እያልሽ ነው? አይ እንደዛ ማለት ሳይሆን ያው ሰው ከሰው ይለያያል ብዬ ነው። ደግሞ ኤላ በጣም ጥሩ አፍቃሪ ነው። ከዚህ ሁሉ ዓመት በኋላ እንኳን ለልጅ ስትመጣ ምንም ሳያንገራገር ነው የተቀበላት። በጣም ነው የሚዋደዱት። መስሎሽ ነው እባክሽ። የወዳትማ ኑሮ እሷ ወዳ የጠራችውን እንግዳ በሙሉ አክብሮ ይይዝ ነበር። አላየሽውም እንዴ እንዴት ውሻ አድርጎ እንዳባረረ? ለሊ ደግሞ ማንን ነው ወደ የጠራችሁ? ያው አንቺ ማለት ነው። አንዴ አትደራደር። ብዙ ጠበቃ ነው ያለው በእኛ። ያው ካንቺ ባይበልጥም ማለት ነው። አይነዋል። ያንተ ቀልድ ማለቅ የለውም። ለማንኛውም በቃ ተመለስን፣ ይደርሻለሁ። ቆይ አንቺም እንደ ሊዱ ዴቭን ፈርተሽ ባልሆነ ደግሞ እሱ ምን ይሁን ብዬ ነው የምፈራው? እና ገና ሰፈር ስንደርስ ተመለስ ለምንድን ነው የምትይኝ? እኔ ደክማል ብዬ ነው። ካልደከመ ምን ቸገረኝ? እኔ አልደከመኝም እባክሽ። እኔ እንሂድ።
ምን ተሰምቶኝ እዛ ቤት እንደሄድኩ በፍጹም የምታውቁት ነገር የለም። ቆይ ለምንድን ነው ከመሬት ተነስተሽ ለዴቭ እንደዚህ ያልሽው? ዴቭ እየዋሸች ነው፣ ውሸታም። እሺ አፍሽን ዝጊ። እኔ ምንም የዋሻሁትም ያደረግኩትም ነገር የለም። ዴቭ እንድታምነኝ አልጠብቅም። እኔ ከእናንተ በላይ እዚህ ቤት ውስጥ መኖር እንዴት ስልችት እንዳለኝ ማን በነገራችሁ? ቆይ አደይ ምን አድርጊ ነው የምትሏት? ቆይ ምን ለማድረግ የሞከርሽ ነው ቤዛ? እኔን እመነኝ ዴቭ፣ አደይም ፍቅርም እየዋሹ ነው። እኔ ግን ትክክለኛውን ነገር ነው እየነገርኩ ያለሁት። አደይ ምን አጥፍተሽ ነው? ቤዛ ያልሰማሽውን አትቀባጥሪ። ምንድን ነው ያልሰማሁት? አሁን አውቀሽ ለእናትሽ ያለ የሌለውን ነገር ተናግረሽ እንድትወጣ ያደረግሽው? ኧረ ነገርኩሽ፣ ደግ አደረግኩ። አንቺስ ብትሆኚ ባርኮትና አደይ ያልተገናኙትን ኤላ ቤት ያልሄድሽውን የውሸት ሄጃለሁ ብለሽ አደይና ዴቭን ለማጣላት ያሴርሽውን አልተናገርሽም? አፍሽን ዝጊ አንቺ ክፍታፍ። በቃሽ፣ በቃችሁ ሁለታችሁ ሙት። ኧረ እዚሁ መዋረድ ውሸታሞች። እኔን እመነኝ ዴቭ፣ ፍቅርና አደይ እየዋሹ ነው። እስካሁን የሰማሁሽም ቆጭቶኛል። እሺ ውጭ፣ በቃ ይኸውልህ ዴቭ፣ ዝም በይ። ውጡ፣ ሁለታችሁ ውጡ። ውጭ ፍቅር። አይ ወንድሜ፣ እነዚህን ሰምተህ አደይን ታስከፋታለህ? አደይ ይቅርታ አድርጊልኝ። እሺ ዴቭ ልቀቀኝ፣ ልሄድበት። ወዴት ነው የምትሄጂው? ምን ነው የሁሉ ስቃይ በኔ ላይ? እናት እንደሌለው ቤት እንደሌለው። አሁን ግን የመጣው ይምጣ፣ እናቴ ጋር እሄዳለሁ። ምን? ቆይ ይሄ ሁሉ እኔ ስለተናገርኩሽ ነው አደይ? ቤዛና ፍቅር እኮ ናቸው የማይሆን ነገር የተናገሩ። ዴቭ እኔ ይህንን ካንተ አልጠብቅም። እኔን የምታውቀኝ ይመስለኝ ነበር። አደይ ይቅርታ አድርጊልኝ። አትልፋ ዴቭ፣ ከአሁን በኋላ እኔን አታየኝም። አደይ ወንድሜንማ እንደዚህ አታሰቃዩ። ተይ ስርዓት ይኖርሽ። ይቅርታ አድርጊልኝ አደይ፣ እባክሽ ትተሽኝ አትሂጂ። ቆይ ያለ አንቺ እንዴት እሆናለሁ? አንቺስ ብትሆኚ ባርኮትና አደይ ያልተገናኙትን ኤላ ቤት ያልሄድሽውን የውሸት ሄጃለሁ ብለሽ አደይ። አሁን ግን የመጣው ይምጣ። ማየ ሌላ ሰራተኛ ቅጠሪ ብላኛለች። ምን አይነት ውሸታሞች ናችሁ? ዴቭ እኔ ምንም ያጠፋሁት ነገር የለም። ከዚህ በላይ ቆይ እንዴት ትስራላችሁ? አደይ አንድ ጥያቄ ልጠይቅሽ። የባርኮትን የፍቅር ጥያቄ ተቀብለሽዋል? እናንተ ደግሞ ምንድን ነው የተፋጠጣችሁት? እኔ ማንንም ፍቅር አልተቀበልኩም። የመቀበል ሀሳብም የለኝም። ቆይ ማን ነው እንደዚህ ያለ? ትላንት ማታ ኤላ ቤት ከባርኮት ጋር ነበርሽ? አረ በፍጹም ባርኮት እዛ አልነበረም። ቤዛ እየዋሸች ነው። በአይኔ በብረቱ ከባርኪ ጋር ይቻቸዋለሁ። ቤዛ አትዋሺ። ትላንትና በፍጹም ኤላ ቤት አልነበርሽ። እኔ ምን ተሰምቶኝ እዛ ቤት እንደሄድኩ በፍጹም የምታውቁት ነገር የለም። ቆይ ለምንድን ነው ከመሬት ተነስተሽ ለዴቭ እንደዚህ ያልሽው? ዴቭ እየዋሸች ነው፣ ውሸታም። እሺ አፍሽን ዝጊ። እኔ ምንም የዋሻሁትም ያደረግኩትም ነገር የለም። ዴቭ እንድታምነኝ አልጠብቅም። እኔ ከእናንተ በላይ እዚህ ቤት ውስጥ መኖር እንዴት ስልችት እንዳለኝ ማን በነገራችሁ? ቆይ አደይ ምን አድርጊ ነው የምትሏት? ቆይ ምን ለማድረግ የሞከርሽ ነው ቤዛ? እኔን እመነኝ ዴቭ፣ አደይም ፍቅርም እየዋሹ ነው። እኔ ግን ትክክለኛውን ነገር ነው እየነገርኩ ያለሁት። አደይ ምን አጥፍተሽ ነው? ቤዛ ያልሰማሽውን አትቀባጥሪ። ምንድን ነው ያልሰማሁት? አሁን አውቀሽ ለእናትሽ ያለ የሌለውን ነገር ተናግረሽ እንድትወጣ ያደረግሽው? ኧረ ነገርኩሽ፣ ደግ አደረግኩ። አንቺስ ብትሆኚ ባርኮትና አደይ ያልተገናኙትን ኤላ ቤት ያልሄድሽውን የውሸት ሄጃለሁ ብለሽ አደይና ዴቭን ለማጣላት ያሴርሽውን አልተናገርሽም? አፍሽን ዝጊ አንቺ ክፍታፍ። በቃሽ፣ በቃችሁ ሁለታችሁ ሙት። ኧረ እዚሁ መዋረድ ውሸታሞች። እኔን እመነኝ ዴቭ፣ ፍቅርና አደይ እየዋሹ ነው። እስካሁን የሰማሁሽም ቆጭቶኛል። እሺ ውጭ፣ በቃ ይኸውልህ ዴቭ፣ ዝም በይ። ውጡ። አደይ ለልይ ወደ አንቺ ቆይ እየመጣሁ ነበር። እኔ እኮ አንቺ ጋር እየመጣሁኝ ነበር። ቆይ ምን ይመሻል ደግሞ? ይሄ ምንድን ነው እንዴ? ቆይ ከቤት አስወጡሽ እንዴ? አሁን እየወጣሁ። ለምን? አደይ የት ሄዳ ነው? አደይ ከእነሱ ቤት ወጣ ሌላ ሰው ቤት ገባች። አንድ ቀን ሲመራት እንደዚህ እንደምታደርግ ለሊስ ለሊማ አደይ ጋር ልሄድ ብላ ወጣች እኮ። እናንተ ጋር አልመጣችም? አዎ አልመጣችም። በቃ እኔ ልሂድ። ቆይ እንጂ ዴቭ፣ የመጣበትን ጉዳይ ሳትነግሪኝ ወዴት ነው የምትሄደው? ለሊ አደይስ? ዴቭ በጣም አዝናለሁ። አረፈድክ። አደይን እኮ አሁን ደላላ ጋር አገናኝቻት ነው የመጣሁት። ጨክን አደረገችው? አዎ ዴቭ አድርገዋለች። እኔም እሷን ለማስቀረት የተቻለኝን ሞክሬያለሁ፣ ግን በቃ አልቻልኩም። አደይ በጣም ከፍቷታል። ደግሞ ስትታይ የምትመለስ አይነት አይደለችም። ወይኔ አደይ፣ ቆይ ምንድን ነው ያደረገችው? ቆይ ምንድን ነው የምታወሩት? አደይ የት ሄዳ ነው? አደይ ከእነሱ ቤት ወጣ ሌላ ሰው ቤት ገባች። አንድ ቀን ሲመራት እንደዚህ እንደምታደርግ መገመት ነበረባችሁ። እንደ አደይ አይነት ሰራተኛ መቼም አታገኙም። ቆይ ዴቭ፣ ከአንተ ጋር ተጣልታ ነበር? አዎ ትንሽ ተጋጭተን ነበር። ትላንትና ማታ እዚህ እናንተ ጋር ስታድር
ከባርኮት ጋር እንደነበረች ቤዛ መታ ነገረች። ያቺ የተረገመች ቤዛ። ከዛ የሆነ ነገር ተናገርኳት። ትንሽ ተጣልተን ነበር። አሀ ያንተ እጅ አለበት እንዴ ዴቭ? ለዛ ነው ለካ አዴ በአንድ ቅስሟ ስብር ያለው። ተይ እንጂ ሌሊ፣ እንዴት እንደደበረው እያየሽ አይደለ እንዴ? ዴቭ አንተ ጠንከር በል። ምናልባት በምን ይታወቃል፣ እናቷን እኮ ልትጠይቅ ሄዳ ይሆናል። ይቅርታ ጠይቄያታለሁ። ነገር ግን የኔ ይቅርታ እሷን ሊያቆያት አልቻለም። የለ ትናንት አዴ እዚህ ስትመጣ በጣም ጨንቋት ነበር። በአንተና በባርኪ መጣላት በጣም ከፍቷታል። አዎ ባርኮት መጥቶ ነበር፣ ግን እሷ አምሽታ ስለመጣች አድራ በጠዋት ነው ሄደችው። ከእሱ ጋር አልተገናኙ። እቺ ሰይጣን የሆነች ቤዛ ውሸቷን ነው። ሲጀመር እዚህ ቤት እግሩ አልረገጠም። እናንተን ለመለያየት ሆን ብላ ያደረገችው ነገር ነው። ቆይ ለምን እንደዚህ ማድረግ ወሰነ? ዴቭ ወዴት ነው? ይቅርታ ከረበሽኩኝ። የለ ወደ ቤት ልመለስ። አሬ ላ ተከተለው እንጂ እንካ ስልክ ነው። ቤቱ ሰላም አገኘ። አንቺ ፍቅር ግን ነፍስሽ አይማርም። ያንቺ ከተማሪ ይበቃል። አታይም አዴ ሳትኖር ቤቱ እንዴት ደስ እንደሚል። ያቺ ሰይጣን ቤዛና አንቺ ያላችሁ የቤት መቼም ሰላም አያገኝም። ፍቅር ራስሽ አታታይ። በጣም ጥሩ ሀሳብ ነው። አሁን ደግሞ ቤዛ ነች የቀረችኝ። ተባብረን እናስወጣታለን። ማ እኔ ሊዲያ ነኝ ከአንቺ ጋር የምተባበረው። እንዳታስቢው እሺ። እዛው ራስሽ ጨርሽ። ከቤዛ ቀጥሎ ደግሞ አንቺ ትቀጥያለሽ። ቀጥ ማን ነው? እኔ ነኝ። ግቡ፣ ክፍት ነው። ናውል እንዴት መጣክ? በእግሬ ነው። ግን እኮ አደይ እዚህ የለችም። ማን ነው አደይን ፈልጌ መጣሁ ያለሽ? ተቀምጣትኝ። እሺ ቁጭ በል። በቃ ከዚህ በኋላ አይከተልም። በእናት አንተ ያበደ ዕቃ ነው። በእናት ገና ሳያልፉ ታወጣለህ። እባክህ ከዚህ በኋላ አይመጡም፣ ምንም አያመጡ። ልጅቷ ግን አሳዘነች። ኧረ እባክህ ተው እንጂ አሳዘነች። እንካ መልስላት። ሂድ ቀልደኛ። አሳዘነችኝ ይላል እንዴ? ይሄኔ እሷ ምንም አለመሰላት። መጡ አባ አምልጣት አለ። እሺ ወንድሜ ትንሽ ጊዜ ብቻ ጠብቀኝ። እኔ ሁሉንም ነገር አስተካክለዋለሁ። አንቺ ውሸታ! ቆይ ምን ይሁን ብለሽ ነው ያልተፈጠረ ነገር ፈጥረሽ ያወራሽው? ዴቭ ልቀቀኝ! ቆይ እኔ ምን አጠፋው? ወይስ እውነቱን ስለተናገርኩ ነው? ትንሽ አታፍሪም? አሁንም ታወራለሽ?